ሰላም የኢትዮ ልሳን ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት የትምህርት ርዕስ ንግግርና ጽሕፈትን በተመለከተ ይሆናል ማለት ነው። ይህ ንግግር ማለት ምን ማለት ነው? ጽሕፈትስ ማለት ምን ማለት ነው? የሚለውን የምናያቸው ነገሮች ይሆናሉ። በተጨማሪም ንግግርና ጽሕፈት ምን ያመሳስላቸዋል፣ ምንስ ያለያያቸዋል የሚለውን ከሞላ ጎደል አጠር አድርገን የምንመለከት ይሆናል ማለት ነው። እንግዲህ ንግግር ማለት ምን ማለት ነው የሚለው ስንመለከት ንግግር ማለት በአንደበት የሚፈጠሩ ድምጾች በድምጽ ሞገድ አማካኝነት በጆሮ በመሰማት በቋንቋዎች ተናጋሪዎች መካከል የሚደረግ ተግባቦት ነው። እንግዲህ አንድ ሰው አንድን ቃል በሚያወጣበት ሰዓት ወይም ደግሞ አንድ ሀሳብ በሚናገርበት ሰዓት ያ የተናገረውን ንግግር በድምጽ ሞገድ አማካኝነት ይሄድና ከአድማጩ ዘንድ ከደረሰ በኋላ አድማጩ የሰማውን ነገር ለሰማው ነገር ምን ያደርጋል? ሪስፖንስ ይሰጣል ወይም ደግሞ ግብረ መልስ ይሰጣል። በዚህ ሂደት ውስጥ በተናጋሪውና በአድማጩ መካከል ተግባቦት ይፈጠራል ማለት ነው። እዚህ ንግግር ማለት ሀሳባችንን የምናስተላልፍበት መንገድ ነው። ንግግር ስንል ደግሞ በምን አይነት መንገድ እናስተላልፋለን ብለን ስንል ለምሳሌ ሁለት ሰዎች አንድ አካባቢ ላይ ቆመው በሚነጋገሩበት ሰዓት ድምጽ ያወጣውን ድምጽ ደግሞ ያ የሚሰማው አካል የሰማውን ነገር መልስ ይሰጣል። በእንደዚህ አይነት ሂደት ውስጥ ተግባቦትን ያከናውናሉ ማለት ነው። ስለዚህ ዋናው ነገር ንግግር በድምጽ ሞገድ ውስጥ ይሄድና በአድማጩ ዘንድ ከደረሰ በኋላ መልስ ወይም ምላሽ የምንሰጥበት ሂደት ነው ማለት ነው። ጽሕፈት ብለን ስንል የንግግር ወኪል ነው። የንግግር ወኪል ነው ብለን ስንል ማለታችን ነው? ንግግር ሳንጠቀም ሀሳባችንን በጽሁፍ ወይም ደግሞ ጽሁፋዊ በሆነ መንገድ መልእክታችንን ሀሳባችንን ማስተላለፍን ያስችላል ማለት ነው። ስለዚህ ከዚህ አንፃር ንግግር የጽሕፈት ወኪል ነው ልንል እንችላለን ማለት ነው። ሌላው ጽሕፈት የአንድን ቋንቋ ተናጋሪ ማህበረሰብ በስምምነት ለመረጠላቸው የንግግር ወኪል ይሆን ዘንድ የንግግር ወኪል ናቸው። ጽሕፈቶች እንደሚታወቀው ወኪል ይሆን ዘንድ በባለሙያዎች ታስቦባቸው ተጠንቶባቸው ማህበረሰቡ ተስማምቶባቸው የተስማማባቸው ነገሮች የቋንቋውን ስርዓት በጠበቀ መንገድ መልእክት የምናስተላልፍበት ወይ መልእክት የምንለዋወጥበት መንገድ ይሄ ጽሕፈት ብለን እንለዋለን ማለት ነው። ሌላው ንግግርና ጽሕፈት ምንድን የሚያገናኛቸው? ሁለቱን የሚያገናኛቸው ነገር ምንድን ነው ብለን ካልን ግልጽ ነው። ሁለቱን የሚያገናኛቸው ነገር ንግግርና ጽሕፈት ሁለቱም መልእክት የምናስተላልፍባቸው ኪል በመሆናቸው ያመሳስላቸዋል ማለት ነው። ሁለቱም የሚያመሳስላቸው ነገሮች ይሄ ነው ማለት ነው። ሌላው በጽሕፈትና በንግግር መካከል ያለው ተመሳስሎ ምንድን ነው የሚለውን 5 ነጥቦችን ላንሳላችሁ። ንግግርና ጽሕፈት ምንድን የሚያመሳስላቸው ብለን ካለን አንደኛ ሁለቱም መልእክትን ለማስተላለፍ የሚያግዙ የቋንቋ ኪል ናቸው። የሚያመሳስላቸው ቤዚክ ቲንጉ ይሄ ነው። ሁለቱም ምንድናቸው? መልእክትን ለማስተላለፍ የምንገለገልባቸው ናቸው። ሁለተኛው ነጥብ ሁለቱም የቋንቋውን ተናጋሪ የሚጠቀሙበትና በስምምነት የፈጠረውን ስርዓት ይከተላሉ። ቋንቋ ስርዓታዊ ነው ከሚለው አንጻር የምንመለከተዋለን ማለት። ስለዚህ በእያንዳንዱ የቋንቋ ተናጋሪ ማህበረሰብ ውስጥ የራሱ የሆነ ስርዓት አለው። እዚህ ያንን ስርዓት ምን ያደርጋሉ? የመከተል ሁኔታ አለባቸው ሁለቱም ማለት ነው። ንግግርም ጽሕፈት ማለት ነው። ሌላው ሶስተኛው ሁለቱም ለሰው ልጅ ብቻ መግባቢያነት የሚያገለግሉ ናቸው። ሰብአዊ የሆነ ፍጡር ብቻ የሚገለገልባቸው የቋንቋ ኪል ንግግርና ጽሕፈት ይጠቀሳሉ ማለት ነው። ስለዚህ ንግግርና ጽሕፈትን የሚጠቀመው የሰው ልጅ ብቻ የሚለው ይሆናል ማለት ነው። ሌላው አራተኛው ሁለቱም ከማህበረሰቡ ለውጥ ጋር ሊለወጡ ይችላሉ። ማህበረሰቡ በተለወጠ ሰዓት በፖለቲካ በማህበራዊ እንዲሁም ደግሞ በኢኮኖሚ በቴክኖሎጂ ባደገ ቁጥር እየተለወጠ በመጣ ቁጥር የቋንቋውም እና የንግግሩም የጽሕፈት ሁኔታ እየተለወጠ እየተቀየረ እያደገ እየበለጸገ የሚሄድበት ሁኔታ ይፈጠራል ማለት ነው። ሁለቱም ጋር ይታያል ይሄ ባህሪ ማለት ነው። አምስተኛው የሰውን ልጅ ታሪክ፣ እምነት ወዘተ ከትውልድ ትውልድ የምናስተላልፍባቸው መንገድ ሆነው ያገለግላሉ ነው። ንግግርም ሆኑ ጽሕፈት ታሪክን፣ ባህልን፣ ማንነትን፣ ወግ ስርዓትን ለማስተላለፍ ይረዳሉ፣ ይጠቅማሉ ማለት ነው። እዚህ ጋር በሁለቱ መካከል ልዩነት ያለው ንግግር ቃላዊ በሆነ መንገድ ነው። ጽሕፈት ደግሞ ጽሑፋዊ በሆነ መንገድ ታሪክን፣ ትውፊትን፣ ማንነትን ለትውልድ የምንነግርበት የምናስተላልፍበት ሆኖ ያገለግላል ማለት ነው። ሌላው በጽሕፈትና በንግግር መካከል ያለው ልዩነት ነው። ልዩነታቸውስ ምንድን ነው የሚለውን እናንሳ። እዚህ ጋርም 5 ነጥቦችን ለማንሳት እንሞክራለን። ስለዚህ በሁለቱ መካከል ያለው ልዩነት የመጀመሪያው ንግግር ጥንታዊነት ያለው ሲሆን ጽሕፈት ደግሞ የቅርብ ጊዜ ነው። ንግግር ጥንታዊነት አለው። ከሰው ልጅ መፈጠር ጋራ ተያይዞ የተፈጠረ ነው።
ጽህፈት ግን የቅርብ ጊዜ የምንለው ነው። ስለዚህ ንግግር ጥንታዊነት ያለው ቀድሞ የተፈጠረ ከሰው ልጅ ማንነት አፈጣጠር ጋር አብሮ መርጃ ያደረገ፣ ይሄኛው ደግሞ የሰው ልጅ ከጥንት ከብዙ ዓመታት በኋላ የተፈጠረ ነው ማለት ነው። ይሄም ጽህፈት የተፈጠረው የንግግርን ችግር ለመፍታት ታስቦ እንደሆነ ሳይንስ ይነግረናል። ስለ ጽህፈት ምንነትና የጽህፈት ደረጃዎች የሚለውን በሌላ ክላስ ይዤላችሁ የሚቀርብ ይሆናል ማለት ነው። ሁለተኛው ንግግር በአንደበት ተፈጥሮ በጆሮ የሚደመጥ ነው። ንግግር በአንደበት ድምፅ እናወጣለን። ያ የተፈጠረውን ድምፅ በጆሮአችን እንሰማዋለን። ጽህፈት ግን ፊደሎችን በመቅረጽ በማተም በመጻፍ በመነበብ መልክ መልእክትን የምንቀበልበት መልእክትን የምናስተላልፍበት መንገድ ወይም ደግሞ ዘዴ ነው ማለት ነው። ሶስተኛው ንግግር ከጽህፈት የበለጠ እድሜ ያለውና ለቋንቋ የቀረበ ሲሆን ጽህፈት ደግሞ የቅርብ ጊዜ የሚሰኝ ነው። ቅድም ከላይ አንስቼላችኋለሁ። ንግግር በጣም ጥንታዊነት እድሜ ጠገብ የሆነ፣ ጽህፈት ደግሞ ከብዙ ሺህ ዓመት በኋላ ወይ ከብዙ ጊዜ በኋላ የተፈጠረ የቋንቋ ክሂል ነው ማለት ነው። አራተኛው ንግግር ከአካባቢ የሚለመድ ሲሆን ጽህፈት ደግሞ በትምህርት ነው የሚለመደው። ንግግር ወይም ቋንቋ ከምንኖርበት ማህበረሰብ ካደግንበት ማህበረሰብ ከአካባቢ የሚለመድ ሆኖ ነው የምናገኘው። በነገራችን ላይ ንግግር ከአካባቢ ብቻ ነው ይለመዳል ማለት አይደለም። ትምህርት ቤትም ገብተን ያንን ዴቨሎፕ ወይም ደግሞ ማሳደግ ማበልጸግ እንችላለን። ግን የግድ ትምህርት ቤት ገብተን ለመማር ላንገደድ እንችላለን። ነገር ግን ያንን የምናውቀውን ቋንቋ ትምህርት ቤት ገብተን ልናዳብረው እንችላለን ማለት ነው። ጽህፈት ግን ጋር ስመጣ ጽህፈት የግድ ትምህርት ቤት ገብተን ፎርማል በሆነ መንገድ የምንማረው ነው ማለት ነው። አምስተኛውና የመጨረሻው ንግግር ሁሉንም ነገር በቃል ለመያዝ ቃላዊ ነው። ይረሳል፣ ይዘነጋል ቃላዊ ስለሆነ። ጽህፈት ግን የጻፍነውን ነገር እንዳለ ለብዙ ጊዜ ለማስቀመጥ እንችላለን። ባናስታውስ እንኳን ብንረሳ እንኳን ሄደን ተመልሰን ያ የጻፍነውን ነገር አገላብጠን ልናገኘው እንችላለን። በአእምሮ የጭንቅላት ሲሆን ግን ይረሳል፣ ይጠፋል፣ ብዙ ነገር ሊሆን ይችላል ማለት። ስለዚህ ከዚህ አንጻር የጽህፈትና የንግግርን ምንነት፣ ልዩነትና ተመሳስሏቸውን ከሞላ ጎደል ተመልክተናል። ይህንን ምናልባት በሀርድ ኮፒ የምትፈልጉ ከሆነ ቴሌግራም ቻናል ላይ ሊንኩ አለ። እዛ ገብታችሁ ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ይሄ አሁን የተነጋገርናቸውን ንግግሮች ለሌሎች እንዲደርስ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቻናሉ እንዲያድግ እንድታግዙኝ በወዲሁ እጋብዛለሁኝ። በሌላ ክላስ እስከምንገናኝ